ሁሉም ሰው ኢንተርኔት ላይ ገንዘብ መስራት ይፈልጋል። ነገር ግን የመጀመሪያውን $1 ትሁን $50 ትሁን ወይም $100 ይሁን የመጀመሪያውን ገንዘብ እስክናገኝ ድረስ ሁሉም ነገር ውሸት ነው ይመስል። ለምን ስላችሁ አብዛኞቻችን የዩቲዩብ ላይ ተቀምጠን how can we make money, how can we start dropshipping, how can we start YouTube automation የተለያዩ ኢንፎርሜሽኖችን ከተለያዩ ቦታ እንሰማለን። ነገር ግን እያንዳንዱን ኢንፎርሜሽኖች ምድር ላይ አወርደን ስንሞክራቸው ኦፍ ኮርስ ሰው ሰራን ሲል እናያለን። ነገር ግን አክቹአሊ ለኛ የመጀመሪያ ገንዘባችንን ከኢንተርኔት እስካልተቀበልን ድረስ የትኛውም የምንሰማው ነገር ውሸት መስሎ ይታየናል። ለአብዛኞቻችሁ ይህን ነገር ኤክስፒሪየንስ ያደረጋችሁ ሰዎች በዚህ ቪዲዮ የመጀመሪያ 10 ይሁን 100 ይሁን $200 ከመጀመሪያው እስከ መጨረሻ እንዴት አድርገን እንደምንሰራ ይህን ስላችሁ ጀስት አብረን እንዴት እንደምንሰራ አሳያችኋለሁ። የማታውቁኝ ሰዎች ካላችሁ አብርሃም እባላለሁ። በኔ ዩቲዩብ ቻናል ኦንላይን ላይ ገንዘብ እንዴት እንደምንሰራ ሁሌም እናወራበታለን። ወደ ቪዲዮ እንሄድ። ቪዲዮን ከመጀመሪያ በፊት በሚቀጥለው 2 ወር 10,000 ሰብስክራይበር መድረስ እፈልጋለሁና ሁላችሁም ይሄን ቪዲዮ የምታዩ ሰዎች ሰብስክራይብ እያደረጋችሁ እንድታግዙኝ እጠይቃችኋለሁ። ወደ ቪዲዮ እንሄድ። ዛሬ የመጀመሪያ ጊቫዌይ ልሰጣችሁ እፈልጋለሁ። እሱ ምንድነው? የ500 ብር ካርድ። ኮሜንት ማድረግ አይጠበቅባችሁም። ይሄን ቪዲዮ እንድታዩት ምናምን አይደለም። ራንደምሊ ወይ እዚህ ጋር ወይ እዚህ ጋር ወይ እዚህ ጋር ወይ እዚህ ጋር የ500 ብር ካርድ ቁጥሩን አስቀምጣለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ የቤተሰቦቻችን አባል ይሁኑ። ወደ ቪዲዮ እንሄድ። በመጀመሪያ አብዛኞቻችሁ ማወቅ ያለባችሁ ገንዘብ ለመስራት ወይደር ፊዚካል ይሁን ኦንላይን ወይ ሰርቪስ መሸጥ መቻል አለባችሁ ወይም ፕሮዳክት ኦፈር ማድረግ መቻል አለባችሁ። አብዛኞቻችሁ ይሄን ክሊክ አድርጋችሁ ይሄን ያክል ብር ታገኛላችሁ፣ እንደዚህ ያክል ቪዲዮ አይታችሁ ይሄን ያክል ታገኛላችሁ የምታያቸው ነገሮች አብዛኞቹ የእናንተን ታይም ነው የሚወስዱት። ወይም ደግሞ እናንተ ናችሁ የዛ ፕሮዳክት ገንዘቡ። እዛ ፕሮዳክት ላይ እናንተ ገንዘብ ወይም ሰዓታችሁን ስታጠፉ እነዛ ሰዎች ፕሮዳክቱን የሰሩ ሰዎች ገንዘብ ይሰራሉ። ስለዚህም ይሄን ኮር የሚባል ኢንፎርሜሽን ማይንዳችሁ ውስጥ እንድታስገቡልኝ ይፈልጋሉ። ወይደር ፕሮዳክት ወይደር ሰርቪስ ለሆነ ያክል ኮሚኒቲ ወይም ደግሞ ለሆነ ያክል ማህበረሰብ ኦፈር ማቅረብ አለባችሁ። ዛሬ የማሳያችሁ ቢዝነስ ሞዴል አፊሊየት ማርኬቲንግ። ሁላችንም ስለ አፊሊየት ማርኬቲንግ እናውቃለን፣ ኤክስፕሌን ማድረግ አልፈልግም። ነገር ግን የማታውቁ ሰዎች አፊሊየት ማርኬቲንግ ማለት ገዢና ሻጭ መሀል ላይ ሆናችሁ አገናኝታችሁ እናንተ ገንዘብ የምትሰሩበት ፕላትፎርም ወይም ደግሞ መንገድ። ስለዚህ በዚህ ቪዲዮ የመጀመሪያ ፕሮዳክታችንን ከየት እንደምናገኝ፣ ያገኘነውን ፕሮዳክት ደግሞ ለማን ፕሮሞት እንደምናደርግ፣ ምንስ እንደምንጠቀም ሁላችሁንም አሳያችኋለሁ። አብራችሁን ቆዩ። በተለይ መጨረሻ ላይ ፕሮዳክቶቹን ፕሮሞት ስናደርግ እንዴት አድርገን ነው ስፔሲፊክ በሆነ መንገድ ፕሮዳክቱን ፕሮሞት የምናደርገው የሚለው ነገር ኤክስትሪምሊ ኢምፖርታንት ነው። ሁላችሁም እስከ መጨረሻው አብራችሁን ሁኑ። ደረጃ ምንድን ነው ፕሮዳክት ምሸጠው ወይም ደግሞ ለማን ነው ምሸጠው የሚለውን ነገር ካቴጎራይዝ ከማድረጋችሁ በፊት አንድ ነገር እንድታደርጉ ፈልጋለሁ። ጎግል ላይ ሂዱና ምን ሰርች ታደርጋላችሁ? ጎግል ትሬንድስ ብላችሁ ሰርች ታደርጋላችሁ። ጎግልን አብዛኞቻችሁ የምትፈልጉትን ነገር ብቻ ሰርች ለማድረግ ነው የምትጠቀሙት። ሰዎች እንደዚህ ያስቡ። ምን ያክል ሰው እዚህ ምድር ላይ እንደናንተ የተለያየ ነገር ሰርች ያደርጋል? ይህ ማለት ትልቅ ቁጥር ያለው ሰርች ኢንጂን በጣም እየተፈለገ ነው ማለት ነው። ያን ኢንጂን ደግሞ እናንተ ካወቃችሁት ቀድማችሁ ፕሮዳክት ኦፈር ማድረግ ትችላላችሁ። ምን ማለት ነው? ለምሳሌ ወደ 6 ሚሊዮን የሚሆን ህዝብ የመተኛት ችግር አለበት ብለን እናስበው። ወይም ደግሞ 6 ሚሊዮን የሚሆን ህዝብ ቁጥር የጀርባ ህመም አለበትና የጀርባ ህመም የሚፈውስ ነገር ሰርች እያደረገ ነው። እናንተ ይህ ህዝብ ይህን ነገር ሰርች እያደረገ እንደሆነ ቀድማችሁ አይደንቲፋይ ካደረጋችሁ በተለያየ አይነት መንገድ ይህን ነገር ኦፈር ማድረግ ትችላላችሁ። ለምሳሌ አብረን እንዲህ ዛሬ ይህን ቪዲዮ በምስራላችሁ ቀን ላይ ጎግል ትሬንድ ምን እንደሆነ ላሳያችሁ ፈልጋለሁ። ለምሳሌ ጎግል ትሬንድ ማለት ተመልከቱት ሰዎች፣ አሁን ምንድነው እየተፈለገ ያለው የሚለውን ነገር ሰርች ለማድረግ መጀመሪያ ሀገር መምረጥ ያስፈልጋል። ብዙ ጊዜ የምፈልገው ሀገር የት ነው? አሜሪካ፣ ዩኬ፣ አውስትራሊያ። ለምን? እነሱ ሀገር ላይ ነው በትንሽም ቢሆን ገንዘብ ኢንተርኔት ላይ ሰው የሚያወጣው፣ ወይም ደግሞ እነዛ ሀገራቶች ኢዝሊ እንደዚህ አይነት ልምዶ አላቸው።
ለምሳሌ ኡዝቤኪስታን ምን ትሬንዲንግ እያለ እንደሆነ እንዳለ ብታውቁ እናንተ ምንም አይጠቅማችሁ። ወይም ደግሞ ኡዝቤኪስታን ያለ ሰው የመግዛት ፍላጎቱም ይሁን የመግዛት አቅሙ ያን ያህል የለው። ስለዚህ ዩናይትድ ስቴትስ ለሚሾው ሳምቲንግ ዩናይትድ ስቴትስ ትሬንዲንግ ናው ትሉትና ላስት ለምሳሌ ሰዎች ላስት ሰዓቱንም ማወቅ ያስፈልጋል። ላስት 24 ሃወር ማያሚ ኤፍ ቨርሰስ ኢንዲያን የሚለው ታይትል ወይም ደግሞ ይሄ ሰርች ኢንጂን ወደ 2 ሚሊዮን የሚሆን ገደማ ሰርች እየተደረገ ነው። ሁለተኛው ሪያል ማድሪድ ቨርሰስ ሞናኮ አሁንም ይሄ ነገር ሰርች እየተደረገ ነው። ሰው ይህን ምንድን ነው ምላችሁ መታችሁ እዚህ ጋር ሰው ምን ሰርች እያደረገ እንዳለ ካወቃችሁ፣ ለምሳሌ ዌደር ቻናል የሚለውን ካያችሁ ከፈለጋችሁ ዩቲዩብ መስራት ትችላላችሁ፣ ከፈለጋችሁ ቲክቶክ መስራት ትችላላችሁ፣ ከፈለጋችሁ ኢንስታግራም መስራት ትችላላችሁ። ዌደር የፈለጋችሁትን ነገር በሉ። እነዚህ ነገሮች ኦልሬዲ ሰርች እየተደረጉ ነው። እናንተ በግምት የሆነ ነገር መስራት አይጠበቅባችሁም። ኦልሬዲ ሰርች እየተደረገ ያለ ነገር ኢንጂኑን አይታችሁ መስራት ትችላላችሁ። ስለዚህ ለምሳሌ አንድ ነገር ከዚህ ፒክ አደረገንና ፕሮዳክት ከየት ነው የምናገኘው? የአብዛኞቻችን ጥያቄ ነው። ክሊክ ባንክ የሚባል ፔጅ ከዚህ ፊት ሰርቼላችኋለሁ። ወይም ደግሞ ስለ ክሊክ ባንክ የማታውቁ ሰዎች ካላችሁ እዚህ ጋር የምታዩትን ቪዲዮ አሁኑኑ ገብታችሁ ክሊክ ባንክ እንዴት እንደምትከፍቱ፣ ክሊክ ባንክ ኒክኔም እንዴት እንደምታወጡ፣ ክሊክ ባንክ ላይ የመጀመሪያ ፕሮዳክታችሁን እንዴት ሰሌክት እንደምታደርጉ ሰርቼላችኋለሁ። ስለዚህ ክሊክ ባንክ የሚባለውን ፔጅ አብረን እንክፈተው ሰዎች። እኔ ለምሳሌ አሜሪካ ላይ በጣም ብዙ የውሻ አፍቃሪ ሰው እንዳለ አውቃለሁ። ወይም ደግሞ ውሻ ላይ በጣም ሴንሲቲቭ እንደሆኑ አውቃለሁ። ስለዚህ ምን ታደርጋላችሁ? ክሊክ ባንክ ላይ ትመጡና ዳይሬክትሊ ምንድን ነው የምትፈልጉት? ዶግ ትሬኒንግ ሊሆን ይችላል፣ ዶግ ፕሮዳክት ሊሆን ይችላል። ሰርች አደረጋችሁ። ለምሳሌ ዶግ ትሬኒንግ ብላችሁ ሰርች አደረጋችሁ ነው። ለምሳሌ ሰዎች ዶግ ትሬኒንግ ይሄ ፕሮዳክት አንድ ሰው ሲገዛው ወደ 40 የአሜሪካን ዶላር እናንተ ታገኛላችሁ። ኢማጂን ኦልሬዲ ውሻቸው እያስቸገራቸው ያላቸው ሰዎች ውሻቸውን በቂ የሆነ ባህሪ ማስተማር ይፈልጋሉ፣ ወይም ደግሞ ውሻቸውን ትሬን ማድረግ ይፈልጋሉ። እናንተ ይህን ሰርቪስ ካቀረባችሁላቸው ከገዙ እናንተ 40 ዶላር ታገኛላችሁ። ሴልስ ፔጃችን ወይም ደግሞ ገዢዎች ምን እንደሚያዩ አብረን እንመልከትና ላሳያችሁ። እናንተ ምንም አታደርጉም ሰዎች። ይሄ ፕሮዳክት ወይም ደግሞ ይሄ ፔጅ ራሳቸው ኢሜይል ይመልሳሉ፣ ራሳቸው ከስተመር ክሎዝ ያደርጋሉ። እናንተ ብቻ ፈላጊና ገዢን ማገናኘት ብቻ ነው ከእናንተ የሚጠበቀው። ስለዚህ ይህ ፕሮዳክት እንደምትመለከቱት ኢትስ ኤክስትሪምሊ ፓወርፉል የሆነ ፕሮዳክት ነው። ውሻዎችን እንዴት አድርገው ትሬን እንደሚያደርጉ በቪዲዮ ደረጃ በቴስቲሞኒ ደረጃ ኤቭሪ ነገር ሰርተው ነው ያስቀምጡልን። ስለዚህ አስማቻ ሲካን ገዢና ሻጭን ካገናኛችሁ እናንተ ገንዘብ ትሰራላችሁ ማለት ነው። ፕሮሞት የት ነው የምናደርገው? ወይም ደግሞ ይህን ፕሮዳክት እንዴት ነው ፕሮሞት የምናደርገው ብላችሁ ታስቡ ትችላላችሁ። ለምሳሌ ይህን ፕሮዳክት የምታደርጋችሁ ጌት ዩር አፊሊየት ሊንክ ይላል። ነካውት፣ የራሳችሁን ኒክኔም አለ፣ አስገባውት፣ ኮንቲኒው። አሁን ይሄን ኮፒ ስለው ዲስ ኢዝ ማይ ፔጅ። ለየትኛውም ሰው እዚህ ይህን ቪዲዮ እንኳን የምታዩ ሰዎች አብርሃም የውሻ ፕሮዳክት እፈልጋለሁ ወይም ደግሞ ውሻ እንደዚህ የሆነ ነው ብትሉኝ ይህን ፔጅ ብልክላችሁና እናንተ ብትገዙ አይ ሜክ ማኒ። ይህን ስላችሁ አይ ነው በሀበሻ ኮሚኒቲ እንደዚያ ነገር ብዙ የለንም። ነገር ግን ኦፍኮርስ እኛ በደንብ አስማች አስ ፖስብል ፕሮሞት የምናደርገው ኦልሬዲ ለነጩ ማህበረሰብ ወይም ደግሞ ለእንደዚህ አይነት በደንብ ያዳበሩበት ማህበረሰብ ነው። ከዛ ይህን ከወሰዳችሁ በኋላ ምን ታደርጉታላችሁ? እዚህ ጋር ቲኒወር.com የሚባል ፔጅ አለ። ምንድን ነው የሚያደርግላችሁ? ሊንካችሁን አጭር ያደርግላችኋል፣ ወይም ደግሞ የሰራችሁትን ሊንክ ሾርት አድርጎ ያስቀምጥላችኋል። እዚህ ላይ መታችሁ ፔስት ትሉትና ሾርት ትሉታላችሁ። ኤንድን አሁን የሰራ ነው ወይም ደግሞ አሁን የወሰድነው ሊንክ ሾርት ሆነ። ይህን ፔጅ እንዴት አድርጌ ፕሮሞት እንደማድረግ አሁንም ላሳያችሁን ሰዎች። ሚዲየም ማለት አርቲክል ፕሮሞት የሚደረግበት ወይም ደግሞ ይሄ ሰውዬ አርቲክል ነው የጻፈው ሰው የሆነ ነገር መጥቶ የሆነ ሰው ጎግል ላይ ሰርች ሲያደርግ ከእናንተ ጋር ሪሌትድ የሆነ ነገር ከሆነ ሚዲየም ራሱ ፑሽ ያደርግላችኋል። ለምሳሌ ጎግል ላይ መታችሁ ባክ ፔይን ሰዎች ሰርች ብታደርጉ እዚህ ጋር የሚመጡላቸው ፎቶች እናንተ ፎቶ እንደሆነ ነው የምታስቡት፣ ወይም ደግሞ ፎቶ ነው ብላችሁ ነው የምታውቁት። ነገር ግን እነዚህ ፎቶዎች ኢሜጅ እንኳን ብላችሁ ብትወስዱ አሁን ለምሳሌ ላሳያችሁ ሰዎች ምን ያክል ፓወርፉል እንደሆነ። ያው አንዳንዶቹ ቪዲዮ ናቸው፣ አንዳንዶቹ ሚዲየም አርቲክል ናቸው። ይህ እንዳለ የምትመለከቱት እንዳለ አርቲክል ነው። ስለዚህ እኛውን ፎቶ እንደሆነ ነው የምናውቀው። አሁን ለምሳሌ ይሄ ፎቶ እንደሆነ ነው የምታውቁት አይደለ? ግን ወደ ፎቶ ስትገቡ ምን ይሰጣችኋል? አርቲክል የተጻፉበትን ፔጅ ይወስዳችኋል።
ወይም ደግሞ እዚህ ጋር እነዚህ ሰዎች አሁን ፕሮሞት እያደረጉ ያሉት ሰርቪስ አለ። ወደ እነዛ ሰርቪስ ነው ዳይሬክትሊ የወሰደው። ስለዚህ እናንተም ሚዲየም ላይ ስለ ባክ ፔን ብትጽፉ ይሄ ነገር ይመጣላቸዋል ማለት ነው። እኔ የቅድሙን ትሬኒንግ ምን አድርጌ ሰርቼዋለሁ? ሰዎች የቅድሙን ትሬኒንግ ምን አድርጌ ሰርቼዋለሁ? አርቲክል ጻፍኩኝ። ምን አይነት አርቲክል ጻፍኩኝ? ውሻችሁን ባህሪውን ለማስተካከል ከፈለጋችሁ በደንብ አንብቡት። the real reason your dog misbehave and the 10-minute fix that actually work. ውሻችሁ የሚያስቸግራችሁ ሰዎች ይሄን ነገር ማድረግ ትችላላችሁ። ለምን? ውሻችሁን ባህሪ ማስተካከል ትችላላችሁ። ከዛስ እነዚህ ሰዎች ይሄን አርቲክል አንብበው ሲመጡ ከዛ መሀል ላይ ወደ ምን ልጠቁማቸው ነው? ለእኔ የሰራልኝ ነገር ምንድን ነው? ወይም ደግሞ ይሄን ያወቅኩት በምንድን ነው? ይሄን ትሬኒንግ ጆይን አድርጌ ነው። እናንተም ደግሞ ጆይን ማድረግ የምትፈልጉ ከሆነ ወይም ደግሞ መማር የምትፈልጉ ከሆነ ይሄውና አለ አርቲክሉን አስቀምጫለሁ። ወይም ሰሞንስ እዚህ ጋር መጥቶ ይሄን ፔጅ ሲያዩ እና ሲገዛ $40 ስራለሁ ማለት ነው። ዋንስ ካስቀመጣችሁት ፎር ላይፍ ታይም እናንተ ዴይሊ መስራት አይጠበቅባችሁ። የስ ስላችሁ እንደጀመራችሁ አስማች አስ ፖስብል በቀን 4-5 አስቀምጡ በፍጥነት ገንዘባችሁን ለማግኘት። ስለዚህ አስማች አስ ፖስብል አስቀምጡ። ዋንስ ብዙ አርቲክል ካስቀመጣችሁ በኋላ ከእናንተ ጋር ሪሌትድ የሆነ ነገር ሰው ሰርች እያደረገ እየመጣ ሲገዛ እናንተ ገንዘብ ታገኛላችሁ ማለት ነው። ለምሳሌ በዚህ አርቲክል እኔ ስፔሲፊካሊ የሰራሁትን ገንዘብ ላሳያችሁ። ይኸው ቀኑን እንድታዩ ፈልጋለሁ። ሁላችሁም ዛሬ ቀኑ 1/7/2026 $18 ሰርቻለሁ። በነጋታው አሁንም $17 ሰርቻለሁ። ይሄ ገንዘብ በጣም ብዙ ገንዘብ ነው፣ ህይወቴን የሚቀይር ገንዘብ ነው እያልኳችሁ አይደለም። ነገር ግን እንደነዚህ አይነት አርቲክሎችን አስማቻ ሲኳን ብዙ ብታስቀምጡ፣ እንደነዚህ አይነት ነገሮችን በጣም ብዙ ቦታ ካስቀመጣችሁ ገንዘብ የምታገኙበት መንገድ እጅግ በጣም ከፍተኛ ይሆናል። ከዚህም ባሻገር ደግሞ እኔ እንዳግዛችሁ የምትፈልጉ ሰዎች ፔጃችሁን እንዴት ፕሮሞት እንደምታደርጉ ሞር ደግሞ እናንተ የምታገኟቸውን ሊንኮች ዳይሬክትሊ ወደ እናንተ ፔጅ እንዲመጣላችሁ ሰው የምትፈልጉ ሰዎች፣ ይሄን ስላችሁ እናንተ ፕሮዳክት ክሬት ሳታደርጉ ዌብሳይት ክሬት ሳታደርጉ ዳይሬክትሊ የሚመጣውን ገንዘብ ብቻ ኮሚሽን ማግኘት የምትፈልጉ ሰዎች ኮመንት ላይ የገባችሁ እንዴት እያላችሁ ጻፉልኝ። እያንዳንዳችሁን አግዛችኋለሁ። እንዲሁም ደግሞ ባዮ ላይ ሬጂስትሬሽን ፔጅ አስቀምጬላችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የነገ ሰው ይበለን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ አግዙኝ እላለሁ።